ታሪኩም የሚጀምረው አንድ ከግንብ ጋር ከተጋጨ መኪና ውስጥ ጆን ዊክ የተባለ ሰው ሲወጣ እያስመለከተን ነው። ጆንም በጣም ጉዳት ደርሶበት ስለነበር እንደምንም ከመኪናው ወጥቶ የማች ሚስቱ ሄለንን ቪዲዮ ይመለከታል። የሄለንም ትውስታ ወደ ጭንቅላቱ መጥቶ ልቡን ክፉኛ ይሰብረዋል። ጆን የደረሰበት ጉዳትን መቋቋም አቅቶት የሚስቱ ሄለንን ቪዲዮ እያየ እዛው ራሱን ይስታል። ከትንሽ ወራት በፊትም ጆንና ሚስቱ ሄለን ጥሩ ሕይወትን እየመሩ ሲሆን ግን አንድ ቀን በሚያሳዝን ሁኔታ ሄለን በነበረባት በሽታ ምክንያት ሕይወቷ በቅጽበት ያልፋል። ጆንም እሷን ለማዳን የቻለውን ቢሞክርም ግን ሳይሳካለት ቀርቶ ሄለን ትሞታለች። ጆንም እየመረረውም ቢሆን ሚስቱን ለመቅበር ይሄዳል። በዛም የተሰበሰቡት ሰዎች ሄለንን ቀብረዋ ሲሄዱ ጆን ግን የሚስቱ ሞት ምንም አልዋጥ ብሎ ስለነበር በመቃብሯ ላይ ፈዞ ይቆማል። ቀብሩ ላይ የተገኘው የጆን የድሮ ጓደኛ የሆነው ማርከስ ወደ ጆን መጥቶ በሚስቱ ሞት ክፉኛ እንዳዘነ ገልጾለት እርዳታ የሚፈልግ ከሆነ ግን እንዲደውልለት ነግሮት ይሄዳል። ጆንም ከቀብሩ ተመልሶ ቤት ውስጥ በሐዘን እየተከዘ እያለ የቤቱ በር ደውል ይጮኻል። ጆንም በሩን ሲከፍት አንዲት የዴሊቨሪ ሰራተኛ ሳጥን ሰጥታው ትሄዳለች። ጆንም ግራ እየተጋባ ሳጥኑን ሲከፍተው በውስጡ ደብዳቤና ትንሽ ቡችላን ያገኛል። ደብዳቤውም የተላከለት ከሟች ሚስቱ ሄለን ሲሆን ጆንም ደብዳቤውን ሲያነብ ሚስቱ ሄለን በእሷ ሞት እንዲያዝን እንደማትፈልግ ገልጻ የሐዘኑ ማስረሻ ይሆን ዘንድ ትንሿን ውሻ በስጦታ እንዳበረከተችለት ይረዳል። ጆንም ይህንን ሲያነብ ሐዘኑ በድጋሚ ተቀስቅሶበት እንባውን መቆጣጠር ያቅተውና ስቅስቅ ብሎ ያለቅሳል። ትንሿን ቡችላም ከሳጥን ውስጥ አወጥቶ ዴዚ ብሎ ይሰይማታል። ለቡችላዋ መተኛ ቦታ ካዘጋጀላት በኋላ ድክም ስላለው ራሱን አልጋ ላይ ገደም ይላል። በነጋታዋም ቡችላዋ ከእንቅልፉ ቀስቅሰው ጆንም ለቡችላዋ ቁርስ ከሰጣት በኋላ ቅንጡ በሆነው መኪና ለወክ ይዟት ይወጣል። መኪናውን በነዳጅ ማደያ ላይ አቁሞ ነዳጅ እየቀዳ እያለ ዮሴፍ የተባለ ቀበጥ የማፊያ ልጅ ወደ ጆን መጥቶ መኪናውን እንደወደደው በመግለጽ ሊገዛው እንደሚፈልግ ይነግረዋል። ጆንም መኪናው ለሽያጭ እንደማይውል ሲነግረው ዮሴፍን በቁጣ መኪናው እንዲሸጥለት ሊያስገድደው ቢሞክርም የዮሴፍን ዛቻ ግን ከምንም ሳይቆጥረው በጓደኞቹ ቢሰድቡት ይሄዳል። ያን ምሽትም ጆን ድክም ስላለው በአልጋው ላይ ገደም ብሎ እንዳለ ቡችላዋ መጣ ጆንም ማስቸገር ትጀምራለች። ጆንም ቡችላዋ እርቧት ይሆናል ብሎ በማሰብ ለቡችላዋ ምግብ ለመፈለግ ወደ ታችኛው ወለል ሲወርድ በሚያስደነግጥ ሁኔታ ከጀርባ ጭንብል በለበሱ ሰዎች በዱላ ይመታል። ጭንብል የለበሱት ሰዎችም ጆንን ቅጥቅጥ ያደርጉታል። ትንሿ ቡችላም እየጮች ስታስቸግራቸው ቡችላን አይኑ እያየ እዛ ይገሏታል። ዮሴፍም ወደ ጆን መጥቶ ጭንብሉን በማውለቅ ለጆን መጀመሪያም ቢሆን ከሱ ጋር መሳፈጥ እንዳልነበረበት ነግሮት ደብድቦት ራሱን ያስተዋል። ጆንም ራሱን ከሳተበት ሲነቃ ብቸኛ የሚስቱ ማስታወሻ የሆነችው ቡችላዋ ዴዚ ሞታ ይመለከታታል። ጆንም ውሻን ከቀበራት በኋላ ዮሴፍና ግብረ አበሮቹን አንድ ባንድ ለመበቀል ቁርጥ ይነሳል። ቆይ ይህንን ቻናል ሰብስክራይብ አድርጋችሁ ቪዲዮ የምታዩት 3.6% ብቻ ናችሁ። እኔ ደግሞ ቪዲዮዎችን ሰርቶ እናንተ ጋር ለማድረስ ቢያንስ 10 ሰዓትን ስለሚፈጅብኝ ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኔም ማገዝ ይችላሉ። ወደ ታሪካችንም ስንመለስ ዮሴፍ የሰረቀውን መኪና እያበረረ ወደ ኦሬሊዮ ጋራዥ በመሄድ ለኦሬሊዮ አዲስ ታርጋ እንዲለጥፍለት ሲነግረው ኦሬሊዮ ግን መኪናውን ከዚህ በፊት የጆን እንደሆነ ስለሚያውቅ ዮሴፍን ከየት እንዳመጣ መኪናውን ይጠይቀዋል። ዮሴፍን ደረቱን ነፍቶ መኪናውን ጆን ከተባለ ሰው ደብድቦ እንደሰረቀው ሲናገር ኦሬሊዮን በድንጋጤ ዮሴፍን የሰረቀውን መኪና ይዘ ከጋራጅ ይጥፋልኝ ይለዋል። ቀበጡ ዮሴፍ ግን ኦሬሊዮን በግድ ሊያዘው ሲሞክር ኦሬሊዮን በጥፊ መቶት ከማንም ቀበጥ ልጅ ትዕዛዝ እንደማይቀበል ይነግረዋል። ዮሴፍም አማራጭ ሲያጣ የሰረቀውን መኪና ይዞ ከጋራጅ ይወጣል። ያን ምሽትም ጆን ወደ ኦሬሊዮ ጋራዥ መጥቶ የሰረቀው መኪና እሱ ጋር ታርጋ ለማስቀየር እንደመጣ ይጠይቀዋል። ኦሬሊዮ ምንም ሳያቅማማ የተሰረቀው መኪና እሱ ጋር እንደመጣና መኪናውንም የሰረቀው ዮሴፍ እንደሚባልና እንዲሁም ዮሴፍ ቪጎ የተባለ የአደገኛ ማፊያ ልጅ እንደሆነ ይነግረዋል። በኋላ ላይም የማፊያዎቹ አለቃ የሆነው ቪጎ
ለኦሬሊዮ ደውሎ ልጁን በሰዎች ፊት ለምን መጥቶ እንዳዋረደው ሲጠይቀው ኦሬሊዮም እውነቱን ምንም ሳይደብቅ ልጁ ዮሴፍ የጆንን ቡችላ ገሎ መኪናውን እንደሰረቀ ለቪጎ ይነግረዋል። ቪጎም የጆንን ስም ሲሰማ የበፊት የጆንን አደገኛ ማንነት ጠንቅቆ ስለሚያውቅ በድንጋጤ ፈዞ ይቆማል። ጆንም በቅርቡ ለበቀል እንደሚመጣ ስለገባው ሰዎቹን በመሰብሰብ ልጁን ዮሴፍ ከገባበት ገብተው እንዲያመጡ ያዛቸዋል። በሌላ በኩል ጆን ወደ ቤቱ ተመልሶ መሳሪያውን በማውጣት ቀብሮት ወደ ነበረው አደገኛ ማንነቱ ይመለሳል። ቪጎ ዮሴፍ ወደሚኖርበት አፓርትመንት በመሄድ በሱ በጣም እንደተናደደ በመግለጽ ዮሴፍን ሆዱን መጥቶ ይዘረውና ለዮሴፍ ውሻውን ገሎ መኪናውን የሰረቀው ሰው ጆን ዊክ እንደሚባል ጆን እንደሚታየው ተራ ሰው ሳይሆን ከትንሽ ዓመታት በፊት በሁሉም የሚፈራ ቅጥረኛ ነፍሰ ገዳይ እንደሆነ በፊት እንደውም ለሱ ሲሰራ እንደነበርና አሁን ላይ እዚህ ደረጃ የደረሰበት ጆን ሙሉ ጠላታቸውን ስለፈጀላቸው እንደሆነ ለዮሴፍ ይነግረዋል። ጥጋበኛው ዮሴፍ ግን የሰማውን ነገር ባለማመን ለአባቱ ቪጎ ጆንን ቀድሞ እንደሚገለው መዛት ሲጀምር አባቱ ቪጎ ግን የጆንን ማንነት ጠንቅቆ ስለሚያውቅ ለዮሴፍ ከጆን ማምለጥ ብሎ ነገር እንደሌለ አስረግጦ ይነግረዋል። ቪጎም ከጆን ጋር ያለውን ችግር ለመፍታት ለጆን በመደወል ለልጁ ጥፋት ይቅርታ ሊጠይቆ ቢሞክርም ጆን ግን ምንም ሳይመልስለት ስልኩን ይዘጋዋል። ያን ምሽትም ቅጥረኛ ነፍሰ ገዳዮች ጆንን ለመግደል ወደ ጆን ቤት ይሄዳሉ። ግን ቅጥረኛ ነፍሰ ገዳዮቹ ያላወቁት ነገር ቢኖር ጆን ሊገሉት እንደሚመጡ ስለሚያውቅ ተዘጋጅቶ እንደሚጠብቃቸው ነው። ጆንም የመጡትን ቅጥረኛ ነፍሰ ገዳዮች አንድ ባንድ ተኩሶ ቢገላቸውም ከተኩስ ልውውጡ የተረፉት ሰዎች ከጆን ጋር ሊፋለሙ ቢሞክሩም ጆን ግን ከምንም ሳይቆጥራቸው አንድ ባንድ ደብድቦ ይፈጃቸዋል። ፍልሚያውም እንዳለቀ ጆን ሕገወጥ ስራዎችን ለሚያጸዱ ሰዎች ይደውላል። ሰዎቹም ወደ ጆን ቤት መጥተው ሬሳዎቹን ካስወገዱ በኋላ የፈሰሰውን ደም አጽድተው ጆንን ይሰናበቱና ይሄዳሉ። በሌላ በኩል ቪጎ ጆን በቅርቡ ለበቀል እንደሚመጣ ስላወቀ ማርከስን ጠርቶ ጆንን የሚገለት ከሆነ $2 ሚሊዮን እንደሚሰጠው ይነግረዋል። ማርከስም ኮንትራቱን ምንም ሳያቅማማ ይቀበላል። ቪጎም የቅጥረኛ ነፍሰ ገዳዮቹ ጆን ለሚገለት ሰው $2 ሚሊዮን እንደሚሰጥ ማስታወቂያ ያወጣል። ጆን ሌሎች ቅጥረኛ ነፍሰ ገዳዮች ሊገሉት እንደሚመጡ ስላወቀ ኮንቲኔንታል ወደ ተባለ ቅንጡና ጥብቅ ሆቴል ይሄዳል። ይህ ሆቴል የወንጀለኞች መገልገያ ሲሆን በዚህም ሆቴል አንድና አንድ ሕግ አለ። ሕጉም በዚህ ሆቴል ውስጥ ደም ማፍሰስ በጥብቅ የተከለከለ ነበር። ጆንም ወደ ሆቴሉ ገና እንደገባ ፐርኪንስ የተባለችን በበፊት ሕይወቱ የሚያውቃትን አደገኛ ቅጥረኛ ነፍሰ ገዳይን ተመልክቶ ከሷ ጋር ሰላምታ ከተለዋወጠ በኋላ ምሽቱን ለማሳለፍ ክፍል ይይዛል። ጆንም ጊዜ ሳያጠፋ ወደ ሆቴሉ ባለቤት ዊንስተን በመሄድ የዮሴፍን አድራሻ ሲጠይቀው ዊንስተንም በፊት ላይ የጆን ውለታ ስላለበት ዮሴፍ የሚገኝበትን አድራሻ ይሰጠዋል። ጆንም በሰጠው አድራሻ መሰረት ወደ መጠጥ ቤቱ ይሄዳል። በዛም የመጠጥ ቤቱን ጠባቂ ሽጉጥ ደግኖበት በመንገዱ እንዳይገባ ሲያዘው ጠባቂውም የጆንን አስፈሪ ማንነት ስለሚያውቅ በመንገዱ እንደማይገባ በመግለጽ ጥጉን ይዞ ይቆማል። በመጠጥ ቤቱ ውስጥ ዮሴፍ በብዙ ሴቶች ተከቦና በጋርዶቹ ታጅቦ እየተዝናና የሚገኝ ሲሆን ጆንም ወደ ሆቴሉ ገብቶ አንዱን የዮሴፍ ግብረ አበር በመግደል ዮሴፍና ጠባቂዎቹ ላይ ተኩስ ይከፍትባቸዋል። የተኩስ ድምፁን የሰማው ዮሴፍ ምን እንደተፈጠረ ለማጣራት ከመዋኛ ገንዳው ሲወጣ ጆን ጠባቂዎቹ እንደቀል እየፈጃቸው እንደሆነ ተመልክቶ መሮጥ ይጀምራል። ጆንም ዮሴፍን እየተከተለ በመንገዱ የገቡትን የዮሴፍ ጠባቂዎች አንድ ባንድ ይፈጃቸዋል። የጆን አውሬ ማንነት የተመለከተው ዮሴፍ በጣም በመደንገጥ ከመጠጥ ቤቱ እየሮጠ ወጥቶ ሕይወቱን ለማትረፍ በመኪና ይመልጣል። ጆንም በተኩስ ልውውጡ መጠነኛ ጉዳት ደርሶበት ስለነበር ወደ ኮንቲኔንታል ሆቴሉ ተመልሶ ሕክምናን ያገኛል። ማርከስ የሰጠውን ተልዕኮ ለመፈጸም ከኮንቲኔንታል አጠገብ በሚገኝ ሕንፃ ላይ ስናይፐሩን አስተካክሎ ጆንን አልጋው ላይ ገደም ብሎ ይመለከተዋል። የበፊት ጓደኛው ስለሆነ ጆን ለመግደል እያቅማማ እያለ የገዳዩን ፐርኪንስ መምጣት ተመልክቶ ለጆን ምልክት ይሰጠዋል። ጆንም በፍጥነት ከተኛበት በመነሳት ከአልጋው ስር ተደብቆ የተተኮሰበትን ጥይቶች ያመልጣል።
ጆንም የፐርኪንስን ሽጉጥ በማስጣል ሁለቱም እጅ በእጅ መፋለም ይጀምራሉ። ምንም ያህል ፐርኪንስ ፈጣን ብትሆንም ጆን ግን በድብድብ ልምድ ስለነበረው ፐርኪንስን አፈር አብልቷት የበላይነቱን ያገኛል። ጆንም ፐርኪንስ ላይ ሽጉጥ ደግኖባት የቪጎን አድራሻ ሲጠይቃት ፐርኪንስ ለሕይወቷ በመፍራት የቪጎን አድራሻ እንደማታውቀው ግን ቪጎ ጎዝ ስራዎችን የሚሰራበትንና ገንዘቡን የሚደብቅበትን የቸርች አድራሻ ሰጠዋለች። ጆንም መረጃውን እንዳገኘ ራሷን አስቷት በሕይወት እንድትኖር ትቷት ይሄዳል። ጊዜም ሳያጠፋ ቪጎ ገንዘቡን ወደሚደብቅበት ቸርች በመሄድ በቦታው ላይ የነበሩትን ጠባቂዎች ተኩስ ይከፍትባቸዋል። ጠባቂዎቹም ጆን ላይ ቢተኩሱበትም ጆን ግን በተኩስ ልውውጥ በጣም ልምድ ስለነበረው በቦታው ላይ የነበሩትን ጠባቂዎች ዘርሮ የቸርቹን ዋና ሰባኪ ፓስተር ወደ ካዝናው ወስዶ ካዝናውን በግድ ያስከፍተዋል። በካዝናው ውስጥ ብዙ ገንዘብና ሰነዶች ሲኖሩ ጆንም በቦታው ላይ የነበሩት ሴት ሰራተኞች ከቸርቹ እንዲወጡ ካዘዛቸው በኋላ ካዝናውን በእሳት አያይዞት ከቸርቹ ይወጣል። ከትንሽ ጊዜም በኋላ ቪጎ ወደ ቸርቹ ሲደርስ እስከ ዛሬ የገነባው ሀብቱ ዶግ አመድ ሲሆን ይመለከታል። ግን የቪጎን መምጣት ሲጠባበቅ ስለነበር ቪጎና ሰዎቹ ላይ ተኩስ ይከፍትባቸዋል። ጆንም የቪጎን ሰዎች አንድ ባንድ መረሸን ይጀምራል። በአጋጣሚ ግን ጆን ሳያስበው በፍጥነት በሚሄድ መኪና ተገጭቶ ራሱን ይስታል። ጆንም ራሱን ከሳተበት ሲነቃ ቪጎም ወደ ጆን መጥቶ በመሃላቸው ያለውን ችግር ፈተው በቀኑ እንዲተው ይነግረዋል። ጆንም በሐሳቡ ሳይስማማ ሕይወቱን ማትረፍ የሚፈልግ ከሆነ ልጁ ዮሴፍን አሳልፎ እንዲሰጠው፣ ዮሴፍን የማይሰጠው ከሆነ ግን ከልጁ ጋር አንድ ላይ እንደሚቀበር ይነግረዋል። ቪጎም የጆንን ግትርነት ሲመለከት ሰዎቹን ጆንን እንዲገሉት ያዛቸዋል። ሰዎቹም በታዘዙ መሰረት ጆንን ሊገሉት ሲሉ አንድ የቪጎ ሰው አንገቱን በስናይፐር ይመታል። ጥይቱም የተተኮሰው የጆን ጓደኛ የሆነው ማርከስ ሲሆን ጆንም ማርከስ የፈጠረለትን አጋጣሚ በመጠቀም አንቆት የነበረውን ጠባቂ ደብድቦ በመዘረር ቪጎን መከተል ይጀምራል። የቪጎንም ሹፌር ተኩሶ ከገደለው በኋላ ቪጎ ላይ ሽጉጥ ደግኖበት የዮሴፍን አድራሻ ይጠይቀዋል። ቪጎም አማራጭ ሲያጣ የዮሴፍን አድራሻ ይሰጠዋል። ጆን መረጃውን ሲያገኝ ቪጎን በሕይወት ምሮት ወደ ዮሴፍ እየበረረ ይሄዳል። ጆንም በቦታው ላይ እንደደረሰ የዮሴፍን ጠባቂዎች አንድ ባንድ ይዘራቸዋል። ይህን የተመለከተው ዮሴፍም በጆን መምጣት ደንግጦ ለማምለጥ ሲሞክር ጆን መኪናውን በማፈንዳት ዮሴፍን ወዱን መጥቶ ወደ እሱ በመሄድ ለአንዴና ለመጨረሻ ጊዜ ዮሴፍን ግንባሩን ብሎ ይከላክለዋል። በቀኑን ያጠናቀቀው ጆንም ወደ ጓደኛው ማርከስ በመሄድ የዋለለት ውለታ ያመሰግነዋል። የእነሱም መገናኘት በቅርብ ርቀት የተመለከተችው ፐርኪንስ ወደ ቪጎ በመሄድ ለቪጎ ያየችውን ትነግረዋለች። ቪጎም ጊዜ ሳያጠፋ ሰዎቹን ማርከስ ከገባበት ገብተው እንዲያመጡት ያዛቸዋል። ሰዎቹን በታዘዙ መሰረት ማርከስን ይዙታል። ቪጎም ለጆን ደውሎ ማርከስ እንደያዘውና የማይመጣ ከሆነ እንደሚገል ይነግረዋል። በዛ መሃል ማርከስ ራሱን ከታሰረበት ገመድ ፈቶ የቪጎን ሰዎች ገሉ ከቦታው ለማምለጥ ሲሞክር ፐርኪንስ ታገኘውና በሚያሳዝን ሁኔታ ማርከስን ብዙ ቦታ ተኩሳ ከዚህች ዓለም ታሰናብተዋለች። ጆንም ለበቀል ወደ ቪጎ እየበረረ ይሄዳል። የኮንቲኔንታሉ ሆቴል አለቃ የሆነው ዊንስተን በሆቴል ውስጥ ሰውን ለመግደል ሞከረሻል ብሎ ፐርኪንስን ይገላታል። ጆንም የቪጎ ቤት ሲደርስ የማርከስን ሬሳ ተመልክቶ ቪጎን ለመበቀል ቁርጥ ይነሳል። የቪጎንን መኪና ተከታትሎ መኪናቸውን እየገጨ የቪጎን ሰዎች መረሸን ይጀምራል። ቪጎ ሲሄድ የነበረበት መኪና ላጋጭቶ ተኩስ ይከፍትባቸዋል። የቪጎን ሰዎችም አንድ ባንድ ጨፍጭፎ ከቪጎ ጋር ፊት ለፊት ይገናኛሉ። ቪጎና ጆንም እጅ በእጅ መፋለም ይጀምሩና ቪጎ የቻለውን ያህል ጆንን ሊደበድበው ቢሞክርም ጆን ግን በጣም ጠንካራ ስለነበር ቪጎን ደብድቦ አንገቱን በጩቤ በመውጋት እንዲሞት ትቶት ይሄዳል። ጆንም በተኩስ ልውውጡ ከባድ ጉዳት ደርሶበት ስለነበር በአቅራቢያው በሚገኝ ደረጃ ተደግፎ የሚስቱን ቪዲዮ ይመለከታል። ጆንም አዲስ ሕይወትን ለመጀመር በማሰብ ወደ እንስሳት ማቆያ በመሄድ አዲስ ውሻን ይዞ ወደ ቤቱ ሲሄድ ታሪኩ ይጠናቀቃል። ታሪኩ እንደተመቻችሁ ምንም አልጠራጠርም። ይህንን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮ ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ
እኛም ማገዝ ይችላሉ። እና አንድ የመጨረሻ ነገር ስለ ቪዲዮ የተሰማችሁ ሀሳብ አስተያየት ኮሜንት ማድረግ እንዳይረሱ። ይመቻችሁ።